አዎ አቤት፣ ሰላም ነው? ደህና ነሽ? እሱ እግዚአብሔር ይመስገን። ማን ነህ? ዘናይ ዘናች ዘናይ ዘናች እንደት ነህ? ሰላም ነህ? ደህና ናችሁ? እንዴት ናችሁ? ጓደኞች ሰላም ናችሁ? አለ እግዚአብሔር ይመስገን። አዎ አሁን እስክንድር ነጋ 15 ሚሊዮን ብር ፈንደርጓን ቤተሰቦች ከበዓል በኋላ ምን 15 ሚሊዮን ብር እስክንድር 15 ሚሊዮን ብር ፈንደርጓል። እስክንድር እንደዛ ብሎ ነግሮ ነው ፈንደርጓ ነው። አሁን እኔ አለ መረጃ እስቲ አካባቢ ከባድ ግጦሽ ነበር ትናንትና እና ዛሬ እስቲ እኛ እስቲ ደንሳ በጣም ከባድ ነው። እኛ ነው። አሁን ዘመቻ ጀምሯል። ወደ አማራ ፋኖ አንድና በጎንደር ዘመቻ ጀምሯል። ራስን ጠብቁ፣ ማንሱ አትመኑ። እኛ ችግር የለም ይኬዳል፣ ችግር የለውም። ከእንዲህ መንታ ይምጣ እናስተናግዳለኛ፣ ችግር የለም። እሸኛለን ለመጣው አገር እሸኛለን። እነዚህ እነ ጠላሉ ሌባ ማፊያ ኩታራ ሌባ ነው። ሲቀጥል ደግሞ ሰማጠና ይባል ጎልዳማ ጅብግር ባንዳ ነው። ብር አቀብለዋል። ቤተሰቦች 15 ሚሊዮን ብር ከበዓል በኋላ እሑድ ዕለት ጨርሰው ፈርመው እሑድ ዕለት ማታ አንድ ሰዓት ተኩል ብር የተረከቡ ጥይት ይገዙ ወደ ሱዳን ሄደዋል። ሱዳን ደግሞ እምቢሏቸው መስለኝ ኤርትራ እና ሞራውና እምቢሏቸዋል አባሯቸው መስለኝ። አሁን ደግሞ ወደ እስቲ አካባቢ እነ ቆስጣ ነው ማን ይሞቱ መስለኝ ሞቶ ያሉ እስቲ አካባቢ በአጠቃላይ ውጊያ ይመት ተብሏል። ወደናንተና ወደ ሁሉ ቦታ እችነት የቶ ምን አንተፋት ጀነስ እንጂ ይድራይ አንተ ወፈተ ነው። እጅግ በጣም ያሳዝናል። በቃ ይሄ ነው ያሳዝናል። ችግር የለም። ነገ አሰራሱን ነገውቶ ወይ ራሱ ሻንታው እናሳ ነገ ራሱን አሰራሱን ወይ ራሱን ያጠፋል። ወይ ደግሞ መለስ ገብቶ ወደ መንግስት ገብቶ ይዋጋቸዋል ማለት ነው። ይዋጋቸዋል። አርበኛ ደረጃ ላይ አስጠብቁ። ያው የስጦር ተበትኖ ጨውድባ ላይ መጥቶ ገብቷልኝ። እሱ ያለ ታሽፍቱ መስለው አሁን እኛም ተበትኖ መጥቶ ገብቷል። ተድባም ተበትኖ ገብቷል። ተኛም ራስተናሊ ጋር መጥቶ እዚህናሊ ጋር ከቀላሏል። በቃ ይገባል 115 አባል ተበትኖ እንደመጣ ነው ቃሉን ከአንድ ሳምንት በፊት 100 ምናምን ሰው እንደወጣ አውቃለሁ። የነ ላይ ነው አዎ የዛኛው ወጣል። በቃ ይወጣል። አጃቦቹ እየተደበደቡ እየሰሩ ያሉት ለአንድ ነው እየተደበደቡ እነዚህ ተይናም ያሉ አጃቦቹ የተደበደቡ ነው። ከነ መለሰ ይባል ማፊያ ሌባ ወገራ ሌባ እንቀሽ ሌባ ነው ገብቶ ይመጣ መለሰ ይባል ሌባ 85 አባል ወደ ደንቢ አካባቢ ዘምቶ ይመጣ ሌባ አለ። የሱ አባል መጥተዋል። የሰሞን ጠላታችን አብይ አይደለም፣ ጠላታችን የኛ ሰው ነው። ስለዚህ ተበትኖ የመጣው ጦርም አይታመንም ማለት ነው። አይታመንም። ነግሬያለሁ፣ እንዳተቀረበው ነግሬያለሁ። አርበኛ ነግሬያለሁ። ትበላለህ አንተ ወንድራጌ ብለን አገባችሁም እሱ አባል ሶላክ ተረከብ እቃን ተረከብ አስረከባቸው አዋጉ ተዋጉ። አንተ እንዳገባ በተአምር አብረ እዛም በኋላ ወይ ያኛልም ነግሬያለሁ። አትማቸው በቃ እረቱ የመጣው ራዲዮ ይመጣል። አመጣ በኋላ ይገባል። ወደ ዙሮ ይገባል። ውሸት አትበለው። በስመ በቃ አልጋ ከሰረን ትግላችን ያከሰረው እኮ ይገርማል። እስክንድር ነጋ ወደ አማራ ትግል የመጣው ከፕሪቶሪያ ስምምነት በኋላ የአማራን ጠመንጃ ሸክፎ በቢጫ ፔስታል ለብልጽግና ሊያስረክብ ነው የመጣው። በዚህ መሃል ውስጥ የአማራን ፋኖ ይመራሉ የተባሉ ሰዎችን እነ ዘመነ ካሴን፣ እነ አስረስ ማረን፣ እነ አርበኛ መሳፍን ተስፉን፣ እነ ምሬ ወዳጆን፣ እነ አበበ ፈንታውን ሌሎችንም የአማራ አናብስቶች በገንዘብ ጭምር በመደለል የነሱ መሪ ሆኖ ለመምጣትና አሁን በጀመረው ድርድር መንገድ የአማራን ጠመንጃ በቢጫ ፔስታል በኩርቱ ፔስታል ጠቅሎ አማራ ጥያቄ አልባ ለማድረግ አማራ
አማራን ተወካይ አልባ ለማድረግ አማራ አብዮት አካሂዶ ይህንን ገዳይ ጨፍጫፊ መንግስት እንዳያስወግድ ለማኮላሸት ነበር የመጣው። እኛ እያኮላሸነው ነው። ይህን ቀድሞ የነቃ አማራ እየታገለው ነው። ፈንቅሎ ጥሎታል። አሁን የቀረው በእንጥፍጣፊ ሰዓት ነው። እሱም የመጨረሻውን ጉዳይ እናየዋለን። መጨረሻውን የዚህ ፕሮጀክት ተቀጥላ ሆኖ ከአብዛኛዎች አካባቢ ከማህበረሰቡ ዝነልቦናና ከፖለቲካው ተርታ መገፋቱንና ከዚህ ከአማራ ፖለቲካ ጎራ ውጪ መሆኑን የተረዳው ይህ ሰውዬ መልሶ ለማንሰራራት ከፍተኛ ጥረት እያደረገ መሆኑ ይታወቃል። ለዚህም በየአካባቢው የተተኳሽና የኃይል ሽፋን እየተደረገለት፣ የስነ ልቦና ሽፋን እየተደረገለት፣ የፖለቲካ ድጋፍ እየተደረገለት፣ የሚዲያ ጋጋታ ድጋፍ እየተደረገለት፣ የዲፕሎማሲ ጫና እየተደረገለት መልሶ ወደ አማራው ፖለቲካ ሰብሮ እንዲገባ ከፍተኛ ጥረት እየተደረገለት ይገኛል። እኛም ገጥመነዋል፣ ሳንጨርሰው አንተኛም። ስለዚህ የገጠመንን ጠላት አለመጨረስ ደግሞ የአማራ ባህሉ ስላልሆነ ትናንትና እንኳን ያለፈውን እድል አማራ ብናስታውስ የግንቦት ሰባትን አማራዊ ትግል እናንዳርጋቸው ጽጌ እነ ብርሃኑ ነጋ ቀሙን እያለ የአብንን ትግል እነ በለጠ ሞላ ሸጡብን እያለ የሚያላዝነው አማራ ዛሬ እስክንድር ነጋን በጉያው ተሸክሞ መሄድ ስለሌለበት የኛ የትውልድ ቅርጽ የኛ የትግል አይነት ደግሞ ለየት ያለና በአፈሙዝ ሰው እሳት የተሸከመበት ትግል በመሆኑ ሁላችንም ያለምንም ፍራቻ ያለምንም መሽኮርመም ያለምንም መደባበቅና መሸዋወድ እውነቷን ተነጋግረን ፊት ለፊት ደረታችን ለጥይት ሰጠን ዓላማችንን ለህዝባችን እየነገር ነው የምንሄደው። ስለዚህ ትናንት ያለፈን የፖለቲካ ጠለፋ ትናንት የመጣብን የደረሰብን በደል ሁሉ ዛሬም መልሰው በታሪክ አረማማዎችና በጥላሸቶች ተቀብቶ በቢጫ ፔስታል ተጠቅሎ ወደማንፈልገው መንገድ መሄድ ስለሌለበት ማንኛውንም ዋጋ ከፍለን ህዝባችንን ነጻ ለማድረግ በዱር በገደል እየተንከራተትን እስካለን ድረስ ይሄንን ድርጅት ማክሰም በኃይልም በውድም በግድም ማክሰም ግዴታችን ነው። እዚህ ላይ መለየት ያለበት ቁልፍ ጉዳይ አለ። የመጀመሪያው ጠመንጃ ይዞ አማራን ነጻ አወጣለሁ ብሎ እየታገለ ያለ የታችኛው አባል በዚህ ጉዳይ በዚህ አስተላልፈ የሚያውቀው ነገር የለም። መካከለኛ አመራርም ሆነው ያለባቸውን የትምህርት የእውቀት የፖለቲካ አረዳድ ክፍተት ተጠቅመው በገንዘብ ደልለው በሐሰተኛ ፕሮፓጋንዳ ደልለው የጎጣ አጀንዳ ውስጥ ወሽቀዋቸው እየተጠቀሙባቸው ያሉ ሰዎች አሉ። ይሄ ጉዳይ እነሱንም አይጨምርም። ስለዚህ ጥሪ ማድረግ የምፈልገው አንደኛ ከታችኛው ከአባሉ ጀምራችሁ ይሄ ጉዳይ ሳይገባችሁ እስክንድር ነጋ ወደ አማራ ፖለቲካ ይዞት የመጣው አማራን መርዝ የመቀባት ፕሮጀክት ሳይገባችሁ በዚህ አስተላልፍ ውስጥ ያላችሁ አባላት በፍጥነት ወደ ህዝባችሁና ወደ አማራ ፋኖ አደረጃጀቶች እንድትቀላቀሉ፣ መካከለኛ አመራር ሆናችሁ ይሄ ትግል ሳይገባችሁ በሳንቲም እየተገዛችሁ ወይም የጎጣ አጀንዳ ውስጥ ተወሽቃችሁ የምትገኙ አማራውያን ወደ ትክክለኛው የፋኖ ወንድሞቻችሁ እንድትመጡ ለማለት ፈልጋለሁ። ሌላው የመጨረሻው ማስረሻ ሰጤን ከደብረ ማርቆስ ዩኒቨርሲቲ፣ ጌታ አስራደር ከሁመራ፣ ኮሎኔል ፈንታውንን እስክንድር ነጋ ሰብስቦ ይህን ጸረ አማራ ፕሮጀክት ሲያሰራቸው ቀጥታ ፕሮጀክቱ የብልጽግናና የብልጽግና ነው። በዚህ መካከል የማልጠቅሰው ሀገር አለ፣ የማልጠቅሰው ድርጅት አለ። እነዚህን ሰዎች አሰባስቦ ተርም ፕላን ሰጥቶ ይሄን ትሰራላችሁ፣ ይሄን በፕላን ኤ ታረጋላችሁ፣ ይሄን በፕላን ቢ ታረጋላችሁ ብሎ የሰጣቸው አለ። ገንዘብ ዶኔት ያደረጋቸው አካል አለ። እየተዋጋን ያለነው ከዚህ ታሪካዊ ጠላታችን ጭምር ስለሆነ የማንፋታቸው መሆኑን ለመግለጽ እንወዳለን። በመላው አማራ የተከፈተው የእስክንድር ጥቃት የአፋር ጥቃት የእያንዳንዱ አማራ ጥቃት መሆኑን ህዝባችን እንዲገነዘብ እንፈልጋለን። ሌላውና የመጨረሻ በዚህ አጋጣሚ ማንሳት የምፈልገው ጉዳይ አማራ በታሪክ አጋጣሚ ትግል በጀመረ ቁጥር አማራ በታሪክ አጋጣሚ መንግስትን ጥሎ አዲስ መንግስት ለመመስረት ከፍተኛ ተጋድሎ ባደረገ ቁጥር አማራ በታሪክ አጋጣሚ ለነጻነቱ ዋጋ በከፈለ ቁጥር በኢትዮጵያዊነት ስም በኢትዮጵያዊነት ጭንብል አማራም ሆነው አማራም ሳይሆኑ እየመጡ በአማራ ፖለቲካ ላይ አናቱ ላይ ሽጥ እያሉ ትግሉን ሲሸጡ የኖሩ ሰዎች አሉ። የኛ ትውልድ ግን ይሄን አይፈቅድም። ዓላማችን ብልጽግናን ከመጣል ባሻገር ነው። ህዝባችን ላይ አማራው ላይ የምናስተካክለው የፖለቲካ ስሪት አለ። የምናስተካክለው ብዙ ሚሊዮን እልቆቢስ ነገር አለ። ሀገሪቱ ላይ የምናስተካክለው ተረካ አለ። ለዚያ ሁሉ ነው እየተፋለምን ዋጋ እየከፈልን እየደማን ያለ ነው እየሞትን ያለ ነው እንጂ ማንም መጥቶ ፖለቲካውን ሸቅጦበት በሆነ ጊዜ ላይ እንዲራመድበት አንፈቅድም። ስለዚህ አፋሕድ በእኛ ህዝብ ላይ የከፈተውን ጦርነት ለመቀልበስ ማንኛውንም ዋጋ ለመክፈል መዘጋጀታችንን ለመግለጽ ነው ይህን መግለጫ ያወጣ ነው። አመሰግናለሁ።